ሰላም ጤና ይስጥልኝ ውድ የኢትዮ ፋስት መረጃ ቤተሰቦች እንደምንድናችሁ? ለአሁኑ ያዝናቸውን ዜናዎች ይዘን ቀርበናል። ከንቲባ አዳነች አቤቤ የ6194 የመምህራን ቤት የመኖሪያ ግንባታ አስጀመሩ። ከንቲባዋ በአዲስ አበባ ከተማ በ54 ማህበራት ተደራጅቶ ላሉ መምህራን የ6194 የመኖሪያ ቤት ግንባታ በተለያዩ ሳይቶች አስጀምረዋል። የመንግስት ድጋፍ ከ24 ቢሊዮን ብር በላይ የሚያወጣ መሬትን በነፃ ለመምህራኖቹ ያበረከተ ሲሆን መንግስትም ለተገኘው የቦታ ድጋፍ ከ5 ቢሊዮን ብር በላይ የካሳ ክፍያ ፈጽሞ ነው ለመምህራኑ የመኖሪያ ቤት ድጋፍ ያደረገው። ከንቲባዋ አዳነች አቤቤ እንደተናገሩት ይህ ፕሮጀክት የከተማ አስተዳደሩ ለመምህራን ያለውን ድጋፍ የሚያሳይ ነው ሲሉም ተደምጠዋል። መምህራኖቹም ይህ ቤት ተገንብቶ ሲያልቅ በዕጣ ተከፋፍሎ የሚሰጣቸው መሆኑን በዛው ተገልጿል። ለአርቲስት ነጻነት ወርቅነህ ቤተሰቦች የሚደረገው ድጋፍ አሁንም ተጠናክሮ እንደቀጠለ ነው። እድል ጠማማ ይላል። ልክ እኔ ስወለድ ኮከቦች ተናውጠው ተዘበራረቁ ቦታቸውን ስተው ልሽጥ ብዬ ባስብ ፋኖስ ወይም ሻማ እኔ እስክሞት ድረስ ጀንበር አትጠልቅም አይመጣም ጨለማ አይድል ጠማማ። ነጻነት ወርቅነህ በዚች ምድር ላይ ያለ ላደረገው መልካም ስራ ህዝቡ አሁን ላይ ውለታውን እየከፈለ ያለ ይመስላል። ለነጻነት ወርቅነህ ቤተሰቦች የታለመላቸው $100,000 ማሰባሰብ ቢሆንም አሁን ግን በ3 ቀናት ውስጥ ብቻ $68,000 ተሰብስቧል። ኢትዮጵያውያንና ኤርትራውያን በዚህ ልክ ተሰባስበው ለአርቲስት እና ጋዜጠኛ ነጻነት ወርቅነህ ቤተሰቦች ከፍተኛ ድጋፍ እያደረጉ ይገኛል። አሁንም ሁላችንም ተለባርበን የቀረውን ገንዘብ ሞልተን ቤተሰቦችን እናስደስት እንላለን።